ጆሌ በርባዶ ነው ተማምራት አንቺ እነዚህ ልጆች ኧረ በእናታችሁ አትፋቱ በያ ሰይድ ስርዓት ያዝ ቤቱ ይኖር አይደል ማን ከና ከፍተን ሲጀምር ግቡ እናንተ ሰይናት ዳይመንድ ደደፍ ይላል አከዶይ ሲንዱ ባስ ይላል ከናንተ ወረገ በቃ ማን ነው ቤት ሙስጣፋ ኧረ ሰይድ የነውሮጮ አሮጡም አንቺ ምን ማን ነው ዘይ መጣጂ ኧረ ታዩ ማን ነው ዝት ያለው ታዩ ፈይፈልግ ምን ያመጣል ወሬ ኧረ ታካን ከምን ሆነ ነው ና ኧረ ሰያው እንደዚህ አይነት እስኪ ዞር በይ ልጆቹ ያሉ ታዩ በእናቱ ተባጣ አሁን ልጅ እንዳፈቀርሽ ታውቋል እንደወደድሽ ታውቋል ደግሞ ሚስቴ ነው በጣም ግጣ ነው ታግባ ልጆችን ብቻ ሳይኝ እኔ ዞር ብያለሽ ማለት አልፈልግም ልጆቹ አባት አግኝተው እንደዚህ አንቀላቁ የት ነበርክ እስካሁን ለምን እንደዚህ ፊት አርገህ ለምን አልተቀበልከኝም ለምን ልጆችን አምጫቸው ፈልጋቸዋለሁ በጉልበት አፍንጫሽ እንድትቀበል ፈልገው እንደዛ ፈልገው ዛሬ አሚር ስላለው ልጆች ረሰኝ ይያልኩም ተስተዳሪ ነበር ስታወሪ ግን አፍሽን ባከፍት ስታወሪ አፍሽን አትስከሪ ስታርገን ከጋቢታው ነውረጅ እኔ ራሱ ለአለሽ ነውረጅ ነው አልወርድም እጄን ጉዳይ ስታወራ እና ከረክራት ምን ታወራው እንዴት ነው ታወራው ተባሉና ኃላፊነትን ተወጣ እንጂ ዛሬ አሁን አታመጫት አደብቂና እዚህ ወንዶቹ ሰብስበሽ አንቺ ምን ትንቢያት ምንድነው ወንድ ሰብስበው በቃ ከሷ ጋር ከሁሉም ወንዶች ጋር ስታጨበጨው ትሉላችሁ ደጋለ ከዛ ከመሃል አንዱን እናገባለን አንተ ለምንድነው እሷን እዚህ ጋር ለመጣላት አይደለም እኔ ጣላሉ ብዬ አይደለም ተርበስቲ ወላሂ ቱጣ አፍንጫዬን ያዘና ሞየ ሰራጋ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሁሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ወይ ጉድ ሰው ማመን ቀብሮ አለ ቀበሩ። አሁን ቤቴ ምን ይሏታል? አሁን ሐቂቃተን ቤቴ ምን ይሏታል? አዑዙ ቢላሂ ሚነሽ ሸይጣን ረጂም። ኧረ ምን አይነት ነው እንደ ሰው እኮ እንደው ካይር ነገር ሲሆኑለት እንደገና ደግሞ ወደ ሌላ አይ ሰይድ ዲስካውንቲን በጨበጭ ከርሞ ነው ያስቃል በነገራችን ላይ ማለት ነው። አይ ሱማያ ወላሂ ደግሞ ጀበናይቱ ነው በጭት ታረጋለች ለኢላህ ኢላላህ እና ግን እንደዚህ ማድረግ ቤቲ ግን እውቀት ከቴውም ልጆችህን እንዲታይ ብዬ ነው። ትናንትና ያመጣኝ ምን ይሏታል? አሁን እሷን አሁን ምን ይሏታል? ይሄ ጉድ እኮ ነው።